هذه اختك عاق عمرها تحت ما لعوستني قولي لها خلها تطلع برا بيتي تبغى تشتغل خلتي ليش ما تبغى تشتغل خلها تطلع برا تبغى تموت خلها تموت برا بيت انا ما تموت داخل بيت انا قولي لها لان انا تعبت بارحه وديتها عند الدكتور دافعه 500 درهم عند الدكتور وديتها 500 درهم 500 ريال يدفع حق الدكتور انا بعد شو اسوي اكثر عن شي لعوستني انا الحين انا ما اباها وعوه انا ما اباها خلت تروح برا انا ما اريدها انا عندي الحين خدامه واليوم في الليل بتي خدامه ثانيه مالي عندي 2 خدامه يعني تسليمه انا ما اباها قولي لها خلها تطلع برا بيتي ሰምታችኋል እንግዲህ እዚህ ላይ ምንም ነገር መጨመር መቀነስም ሆነ ምን ማለት ነገር አያስፈልግም ሁሉ ነገር ሁሉ የሚወራው ነው ሁሉ የሚነገረው ነገር ነው ማለት ነው ሰላም እንዴት ናችሁልኝ ደህና ናችሁ እኔ ደህና ነኝ አልহামዱሊላህ ሜሪ ቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና እንግዲህ ወላሂ በጣም ያሳዝናል በጣም ሁሌ ይወራል እናንተ ላይክ አታረጉም ሼር አታረጉም ፕሊዝ ላይክ አድርጉ አትሊስት አንድ ሰው ቢጠቀምበት ሁለት ሰው ቢጠቀምበት እንደዛው ነው ሁሉ ሰው ጋር ትምህርት እየደረሰ የሚሄደው እንጂ በአንድ ቀን ሁሉም ሰው ጋር ሁሉም ልጆች ጋር እንዲዳረስ አይደለም እና ስለዚህ ከናንተ የሚጠበቀውን ነገር እኛም ቪዲዮ መስራት አንሰራችም እናንተም ፕሊስ ላይክ አድርጉ ኮሜንት ጻፉ ዝም ብላችሁ ያያችሁት ነገር ኮሜንት ጻፉ እናንተ ኮሜንት በጻፋችሁ እናንተ ላይክ ባረጋችሁ እናንተ ሼር ባረጋችሁ ቁጥር ቪዲዮ ዩቲዩቡን በደንብ እያሰራጨው ስለሚሄድ ፕሊስ ቪዲዮን ከመጀመራችሁ በፊት ላይክ ሼር ሰብስክራይብ ያረጋችሁ ሐሳባችሁን ደግሞ ኮሜንት ላይ የጻፋችሁ አበረታቱኝ እና ብዙ ሰው ጋም እንዲደርስ ማለት ነው እና ይሄው አይታችኋል መዳሞች ሲጀመር እኮ እኛ እነሱ እንዲወዱን አይደለም እንደዚህ የመጣ ነው አይደል እነሱ እንዲወዱን እነሱ እንዲፈልጉን እነሱ ምንም ነገር እንዲሉን አይደለም ብቻ እዛ ተን የመጣ ነው ብር ለመስራት ያው እዛ እየሰራንም ቢሆን የተሻለ ነገር ነው የተሻለ ብር ነው እዚህ ያለው ብለን ትንሽዬም ቢሆን ከሀገራችን የበለጠ ያለው ስለሆነ እዚህ ያቺን ብር ለመያዝ ያቺን ብር ለመስራት ያጣነውን ነገር ለመሙላት ነው እንጂ እነሱ እንዲወዱን እነሱ የሆነ ነገር እንዲያረጉልን እነሱ ለማሽቀባት አይደለም እዚህ የመጣ ነው ፕሊስ ባካችሁ ሲጀመር እነሱ ምንም ነገር አትስማቸው ወላሂ ነው የምላችሁ ምንም ነገር አትስማቸው ስላችሁ በምግብ ዙሪያ ማለት ነው ምግብ ብሉ ያገኛችሁትን ነገር ብሉ ከነሱ የተረፈውም ለምን አይሆንም ብሉ ይሄው ከመሬት መነሳት አቅቷታል እያለች እየጫዎች አያችሁ አይደለ እሷ አሟት ከመሬት መነሳት አቅቷታል ቀና ብላ እንኳን አላየቻትም በቃ ከብዷት ነው የሚሆነው ወላሂ ፕሊስ ምግብ ብሉ ውሃ ጠጡ ያገኛችሁትን ነገር ዋጥ አድርጉ ቆይን ሰርች ይበላል አትበሉ ምግባችሁን በደንብ ብሉ ምግብን የሚያክል ነገር የለም እናንተ ስትኖሩ እኮ ነው ስራችሁ የሚኖረው እናንተ ስትኖሩ ስትበሉ ስትጠጡ እናንተ ስትጠነክሩ እኮ ነው ሁሉ ነገር የሚኖረው ለምንድነው ምግብ መብላት ይሄን ያህል ስራ ይሆንባችሁ አረ ስራ እንኳን ይከብዳል እንዴ ይሄን ያህል ይከበዳችሁ ለምንድነው ምግብ ማትበሉት ፕሊስ ባካችሁ የመዳም ቀሞች ምግባችሁን ብሉ ይሄን ሰርቼ ይሄን ጨርሼ የሚለውን ነገር ተው ቅድሚያ ለራሳችሁ ስጡ ከምንም ነገር በፊት ቅድሚያ ለራሳችሁ ስጡ ምግባችሁን ብሉ ያገኛችሁትን ነገር ቂጣም ቢሆን ሩዝም ቢሆን ነጭ ሩዝም ለምን አይሆንም ወላሂ ብሉ ከእርጎ ጋር ምናምን አድርጋችሁ ብሉ ፕሊስ ባካችሁ የማዳም ቀሞች እንደዚህ አይነት ነገር እንዳይደገም እነሱ ሲጀመር እኮ ስለምንሰራላቸው ነው እንጂ ቤታቸው ውስጥ ራሱ የሚያሳድሩን ወላሂ አንድ ቀን ቤታቸው ውስጥ አያሳድሩንም ስለምንሰራላቸው እኮ ነው ስራ ስለማይወዱ ስለምንሰራላቸው ነው እነሱ የሚጥሉትን ቆሻሻ ስለምናነሳላቸው ነው ሌላ ምንም ነገር የለውም ወላሂ እነሱ የሚጥሉትን እነሱ የሚያቆሽሹትን ስለምናጥብ በስነ ስርዓት ስለምናስቀምጥ ቤታቸውን ስለምንይዝላቸው የቆሸሸ ቦታ ስለምናጸዳ ነው እንጂ ሌላ ምንም ነገር አይደለም እነሱ ቤታቸው ውስጥ እያስቀመጡን እያሳደሩን እየስዋሉን ያሉት ነገር ፕሊስ ባካችሁ የማዳም ቀሞች ወላሂ ምግባችሁን ብሉ ለራሳችሁ ራሳችሁን ያላችሁት አሁን ምን ይባላል እስቲ ወላሂ እቺ ልጅ አሁን እንደዚህ በምግብ ነው እንደዚህ ይሄኖች አሁን ምን ይባላል ወላሂ ለህቷ እኮ ነው በቃ እኔ አውጥቼ ነው መጥላት ማተነሳ ማትሰራ ከሆነ አውጥቼ ነው መጥላት እያለች ነው ሰው ታሞ እንኳን እኮ ሰውን ሐኪም ቤት ያመጣል አትሊስት ቢሮ እንኳን ብታመጣት በቃ ብታሳፍራት ምን ችግር አለው እና ፕሊስ ባካችሁ እናንተ ጤና እስካላችሁ እናንተ እስከሰራችሁላቸው ነውና እነሱ እንድትሰሩላቸው እንኳን መውደድ አይደለም እኮ እንድትሰሩላቸው እንኳን የሚፈልጉት እናንተ ጤነኛ ስትሆኑ እናንተ በየቀኑ ስትንቀሳቀሱ
ነው እንጂ እናንተ ቁጭ ስትሉ አይደለም። አንድ ቀን ይሄው ስትታማሙ አይደለም። ስለዚህ ባካችሁ ከምንም ነገር በላይ ቅድሚያ ለራሳችሁ ስጡና ምግባችሁን ስሩ፣ ብሉ፣ ጠጡ። እነሱ አይወዱም ሲጀመርኛ ምግብ ስንበላ ካወዱ እነሱ እንዲወዱም አይደለም እኛ የምንበላው። መብላት ስላለብን መስራት ስለምንሰራ መብላት ስላለብን እንበላለን፣ እንሰራለን። ስለዚህ ፕሊስ ባካችሁ የመዳም ቀሞች ራሳችሁን ችላ አትበሉ፣ ምግባችሁን ብሉ። አላህ ይጠብቀን። ከዛ በተረፈ እንግዲህ ከሁሉም ነገር ዱአ አድርጉ። እወዳችኋለሁ። በሌላ ቪዲዮ እስክንገናኝ እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። ባይ